በተባበሩት አረብ ኤምሬት፣ ዱባይ እና አቡዳቢ የድሮን ጥቃቶች መፈጸማቸው ተሰምቷል። የሀገሪቱ መከላከያ ጥቃቱን ማክሸፉ የቻለ ቢሆንም የድሮን ስብርባሪዎች በመኖሪያ ቤቶች ግቢ ውስጥ በመውደቃቸው በሰዎች ላይ ቀላል ጉዳት ደርሷል። በአቡዳቢ በደረሰው ጥቃት የድሮን ፍንጣሪ በኢቲሃድ ታወር የመኖሪያ ህንፃ ላይ በማረፉ አንዲት እናትና ልጅ ጉዳት መድረሱ ተረጋግጧል። የኢቲሃድ ፕሬዝዳንት ዲፕሎማሲያዊ አማካሪ አንዋር ጋርጋሽ በሰጡት መግለጫ ኢራን በጎረቤት ሀገራት ላይ የጀመረችው ጥቃት የተሳሳተ ስሌት መሆኑን ገልጸው ጦርነታቸው ከጎረቤታቸው ጋር አይደለም ያሉት አማካሪው ድርጊቱ ኢራንን ከዓለም እያገለላት መሆኑን በመጥቀስ በምክንያታዊነት እንድትሰራ ጥሪ አቅርበዋል። በተመሳሳይ ዜና በሳዑዲ አረቢያ ዋና ከተማ ሪያድ በምስራቃዊ ክፍል ተከታታይ የፍንዳታ ድምጾች መሰማታቸውን የኤፍፒ የዜና ወኪል ዘግቧል። የከተማ ነዋሪዎች ከፍተኛ ድምጽ ያላቸው ፍንዳታዎች መስማታቸውን፣ በሰማይ ላይ ጭስ መመልከታቸውን ገልጸዋል። ይህ በመካከለኛ ምስራቅ የተከሰተው ግጭት አሁን ላይ መኖሪያ ቤቶችን፣ ንጹሃን ዜጎችን ኢላማ ማድረጉ እጅግ አሳሳቢ ሆኗል። በተለይም በሚሊዮን የሚቆጠሩ ኢትዮጵያውያን የሚኖሩባቸው እንደ ዱባይና ሪያድ ያሉ ከተሞች እንዲህ ያለ ጥቃት ስጋት መፈጠሩ በስደት ላይ ያሉ ወገኖቻችን ደህንነት አደጋ ላይ የሚጥል ነው። በመሆኑም በእነዚህ ሀገራት የምትገኙ ኢትዮጵያውያን አስፈላጊውን ጥንቃቄ እንድታደርጉና የሀገሪቱ የደህንነት መመሪያዎች እንድትከተሉ እናሳስባለን። የኢትዮጵያ መንግስትን በእነዚህ አካባቢ የሚገኙ ዜጎች ሁኔታ በቅርበት እንዲከታተልና አስፈላጊውን ድጋፍ እንዲያደርግ እንጠይቃለን።